ሰላም ቤተሰብ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበርልኝ። በመጀመሪያ ሀይሚዬና ብሩኬ በጣም የምንተማመንባችሁ የምንኮራባችሁ ለብዙ ወጣቶች ተምሳሌት የምትሆኑ የስራ ሰዎች ከራሳችሁ አልፋችሁ ለብዙዎች ስራ የፈጠራችሁ ጠንካራ ልጆች እንደሆናችሁ እናውቃለን። ምንም አይነት ነገር ቢፈጠር ሀይሚዬ አታደርገውም። እሷ ጠንካራ ሴት ናት፣ ጀግና ሴት ናት፣ ልባም ሴት ናት። ጨዋ ወልዶ ጨዋ ያሳደጋት ልጅ ናት። በክብሯ የምትደራደር ልጅ አይደለችም ብለን ዛሬም ወደፊትም የምንመሰክርላት የትንሽ ትልቋ አትበገሪዋ ሀይሚዬ ታደሰ ናት። የእናቱ ልጅ ብሩክ አለማየሁ ምንም አይነት ነገር ቢፈጠር እሱ የእናቱ ልጅ ነው፣ ምንም አይነት ነገር አያደርግም ብለን በሙሉ ልባችን ተማምነን የምንመሰክርለት ወንድማችን ነው። በመካከላችሁ ሀይሚዬም እንዳላረገሽ እናቃለን፣ እንደማታደርጉትም እናቃለን። ይህ ነገር በምን ምክንያት እንዳደረጋችሁትም እንረዳችኋለን። ብሩኬም ልጅ የለውም ፍቅረኛውም አይደለችም እዩ ብለን ስንከራከር የነበረው ስለምናውቃችሁ ነው። ሰው ልጅ አይደለም ከሁለት ዓመት በላይ የሚያውቃችሁ አይደለም ትናንትና የመጣም ሰው ሊያውቃችሁ ይችላል። ሀይሚዬና ብሩኬን የሚያውቅ ሰው ሀይሚዬን አውቃታለሁ ወይም ደግሞ ብሩኬን አውቀዋለሁ የሚል ሰው ንፋስ ወደ ነፈሰበት አይነፍስም፣ አቋም ይኖረዋል። እና በጣም ብዙ የጨሪቃ ፋሚሊዎች የሚወዷቸው የሚያከብሯቸው የሚተማመኑባቸው ልጆች ናቸው። ስለዚህ ትናንትና ብሩኬ እንግዲህ የኔ ልጅ አይደለችም ፍቅረኛዬም አይደለችም ብሎ ተናግሮ ነበረ። ዛሬ ደግሞ ሀይሚዬ ደግሞ እኔ እርግዝናዬ ውሸት ነው፣ አላረገዝኩም፣ እንደዛ ማደርግ ሴት አይደለሁም ብላ እንግዲህ አስረድታለች፣ ተናግራለች። አንዳንድ ሰዎች ብዙ ነገር ስትሏት ስለነበራችሁ ማለት ነው ከሷም አልፋችሁ እኔ እንኳ በግሌ ቪዲዮ ስሰራ እንኳ ብሩክ አያደርገውም ብዬ እንኳ ስናገር አንቺ አይተሻን፣ አንቺ እንደዚህ ብለሻን ስትሉኝ የነበራችሁ ሰዎች ነበራችሁ። ሀይሚዬም አላረገዘችም፣ እስኪ ተውት፣ ሚስጥር ነው፣ ለምን ምክንያት እንደተደረገ እኛን ያዘው ምናምን ብዬ እንኳ ቪዲዮ ስሰራ እንኳ አንቺ አይተሻል ምናምን፣ አንድ ቤት ውስጥ አይደል እንደሚኖሩት ምናምን ስትሉኝ የነበራችሁ አንዳንድ ሰዎች በውስጥ ምናምን ብዙ ነገር ስትሉኝ የነበራችሁ ሰዎች ስለነበራችሁ ነው ይህን ነገር መናገር የፈለግኩት ማለት ነው። እና ስለማውቃቸው ነው፣ ስለምተማመንባቸው ነው። አንድን ሰው ካወቃችሁት ያደርጋን ብላችሁ ጭራሽ አታስቡም። በደንብ ካወቃችሁት ነው፣ ከተረዳችሁት ነው። ገባችሁ? ሰውን በደንብ አድርጋችሁ ሰውን ማወቅና መረዳት የተለያዩ ነገሮች ናቸው። ጓደኛም ይሁን ጎረቤትም ይሁን ባልም ይሁን ፍቅረኛም ይሁን ምንም ሰውን ከልባችሁ አይታችሁት ድርጊቱን እይታውን ከተረዳችሁት በኋላ ነው እናንተ ወደ ራሳችሁ አምጥታችሁ አይ እሱ እንደዚህ አያደርግም ብላችሁ የምትመሰክሩለት። እና ሀይሚዬና ብሩኬም ልክ እንደዛ ናቸው። ብዙ ነገር ሲያስተምሩ የቆዩ ልጆች ናቸው። ለልጅም ለአዋቂም ለወጣትም ለብዙ በቃ ሲያስተምሩ የነበሩ ልጆች ናቸው እና አሁንም በተቻላቸው አቅም እያስተማሩ የመጡ ልጆች ናቸው። ምናልባት ትንሽ መንገዳቸውን የሳቱት ከትናንትና ወዲያ በተለቀቀው ቪዲዮ ላይ ምናምን ነው። እሱም ደግሞ እዩ ወደ አዲስ አበባ ሄጄ እኖራለሁ ባለችው ቪዲዮ እሱ ጋር ነበረ መስመራቸውን እንዳይስቱ ወደ ሌላ መንገድ እንዳይሄዱ እናንተን የምናውቃችሁ በዚህ መንገድ አይደለም ብለን ቪዲዮም ስንሰራ የነበረው ኮሜንትም ስንጽፍ የነበረው ወደ ራሳችሁ ተመለሱ፣ እነዛ የምናውቃቸውን የሚያስተምሩን ልጆች ነው የምንፈልገው እያልን ስንል የነበረው ለዚህ ነው። እና ያ ነገር እንግዲህ ይስተካከላል ማለት ነው። ገባችሁ አይደለ? እና ሀይሚዬና ዛሬ ደግሞ ሀይሚዬ ብቻዋን ስለመጣች ሀይሚና ብሩኬ መቼም እንደማይለያዩ ነው ልነግራችሁ የምፈልገው። እሺ ይህ ነገር ደግሞ ዛሬ ቪዲዮ የተሰራው ብዙ ነገር ስትሉ የነበራችሁ አንዳንድ ሰዎች ነበራችሁ። በጣም የምትገርሙኝ ሰዎች አላችሁ። ሀይሚ እያረገዝኩኝ ካለችበት ጊዜ አንስቶም ብዙ ነገር ስትናገሯት የነበራችሁ ነበራችሁ። ትናንትም ብሩኬ እንደዛ ሲላት ብዙ ስታወሩ የነበራችሁ ሰዎች ነበራችሁ። ነገሮች እንኳ መንገዳችሁ ምን እንደሆነ እንኳ ሳታውቁ ዝም ብላችሁ እንደው ተሯሩጣችሁ ክፉ ነገር ለመናገር የምትቸኩሉ ሰዎች አላችሁ እና ከእንደዚህ አይነት ድርጊት ተቆጠቡ። በሰው ላይ አትፍረዱ። እናንተ ፈራጅ አትሁኑ።
እነሱ ምን እያሰቡ እየሰሩ እንደሆነ ምን ለማስተላለፍ እንደፈለጉ ወይም ደግሞ ቪዲዮውን በደንብ አድርጋችሁ ተረዱት። በደንብ አድርጋችሁ ማለት ነው እዩት በደንብ እኔ በሆንስ በሉ። ከዛ በደንብ ትረዱታላችሁ ማለት ነው። እና ሀይሚዬና ብሩኬ እግዚአብሔር ከክፉ ነገር ፈጣሪ ይጠብቃችሁ። በጣም ነው የምወዳችሁ፣ በጣም ነው የማከብራችሁ፣ የምተማመንባችሁ፣ የምኮራባችሁ ለብዙ ወጣቶች ተምሳሌት የምትሆኑ ልጆች ናቸው። እኔ ለዛ ነው በጣም ውድድ የማደርጋችሁ እግዚአብሔርን። እኔ ብዙ ዩቱበሮች አሉ፣ ግን እንደ ሀይሚዬና እንደ ብሩኬ ግን ማንም ሰው የለም። ይለዩብኛል። እውነቴን ነው የምላችሁ። እና እግዚአብሔር ከክፉ ነገር ይጠብቃችሁ። እኛ ባትነግሩንም ባታስረዱን ራሱ እንደዚህ እናውቃለን ማለት ነው። እና ሀይሚዬ የኔ ቆንጆ ደግሞ የኔ ጀግና የኔ አትበገሬዋ ደግሞ ማለት ነው ያው ከባልሽ ጋር ደግሞ ፏፈሽ ብለሽ እንደምትመጪ ባለሙሉ ተስፋ ነኝ። እናንተ መቼም አትለያዩም። ጥላታችሁ ይለያይ መድኃኒዓለም ማለት ነው። ምቀኛ አስመሳይ ምናምን ኮተታ ኮተት ቆሻሻ ነገር ፈጣሪ ያስወግድላችሁ። በቃ ሌላ ምንም ማለት። በጣም ወዳችኋለሁ። አይ ሚስ ዩ